አድማጮቻችን እስካሁን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ይህንን ፔጅ ፎሎ በማድረግ አብሮነታችሁን እንድታሳዩ እየጠየቅን ከታች ያለውን ሊንክ በመጫን የቲክቶክ አካውንታችንን ቤተሰብ እንዲሆኑ በታላቅ አክብሮት እንጠይቃለን። የመንግስት ሰራተኞች ተሻሽሎ የወጣውን አዋጅ 1353/2017 አንቀጽ 93 የመንግስት መስሪያ ቤቶች ኃላፊነትና ግዴታ ይፋ ሆነ። በዚህ አዋጅ በሌሎችም ድንጋጌዎች የተመለከቱ ኃላፊነቶች እንደተጠበቁ ሆነው ማንኛውም የመንግስት መስሪያ ቤት የሚከተሉ ኃላፊነቶች ይኖሩበታል። አንደኛ፣ በቅጥር ደረጃ እድገት፣ ዝውውር፣ ድልድል ለተመደበ ሰራተኛ ስለሚያከናውነው ስራ መከተል ያለበትን አሰራር ደንብ፣ መመሪያና የመስሪያ ቤቱን ስራ ባህሪ ቅድመ ስራ ግንዛቤ ማስጨበጫ ስልጠና መስጠት። ሁለተኛ፣ ለመንግስት ሰራተኞች በመንግስት ፖሊሲዎች፣ ስትራቴጂዎችና ህጎች ላይ ቀጣይነት ባለው መልኩ በቂ ግንዛቤ እንዲኖራቸው ስልጠና መስጠት። ሶስተኛ፣ የመስሪያ ቤቱ ስራ አካባቢ ከማናቸውም አይነት ስራን ከሚያውኩ ተግባራት ነፃ መሆኑን ማረጋገጥ። አራተኛ፣ ለእያንዳንዱ የመንግስት ሰራተኛ የስራ ዝርዝር መግለጫ የመስጠትና በስራ እቅድ ላይ ተመስርቶ የሰራተኛውን አፈጻጸም ውጤት የመለካት። አምስተኛ፣ ለመንግስት ሰራተኞች ለስራ የሚያስፈልጋቸውን መሳሪያዎችን ማቅረብና አጠቃቀሙን ማሳወቅ። ስድስተኛ፣ የስራ አካባቢን ለመንግስት ሰራተኞች ጤንነትና ደህንነት አመቺ ማድረግ ይጠበቅባቸዋል ስል ዘገባውን ያደረሰን የደቡብ ኢትዮጵያ ክልል የህዝብ ግንኙነት ቢሮ ነው።